ከጌታቸው ሳውዲ አረቢያ ከሚገኝ ግለሰብ እዚህ ጋር በፎቶ ከምትመለከቱት ከጌታቸው በ300 ሪያል የባስ ሎተሪ እጣ የቆረጣችሁ ሰዎች ማለት ነው። 300 ሪያል ማለት በኢትዮጵያ 15,000 ብር እጣ የቆረጣችሁ 600 ሰዎች ብራችሁን የተበላችሁ። እጣው መሐመድ ለሚባል ልጅ ደርሶሃል ተብሎ ግን ተካደ፣ አልተሰጠውም። በአንድ መኪና ስንቴ ነው የምትበሉት ህዝቡን? በአንድ መኪና አረሃራ በእናታችሁ እንዴ! በአንድ መኪና ዋጋ እነሱ 180 ሺህ በሉበት፣ በኢትዮጵያ 9 ሚሊዮን በሉበት። እንደገና እዚህ ጋር አንተ ለአንተ 80 ሺህ ለመስጠት ራሱኑ መኪና እንደገና እንዴ! እናንተ ምስኪን ባያሳዝናችሁም እንዴ? ቅመሞችን ገንዘብ ለመብላት ለመዝረፍ የማይቆፍሩት ጉድጓድ የለም። ከዚህ በፊት በኦንላይን ቢዝነስ የኦንላይን ነጋዴዎች ነበሩ ሲዘርፏቸው የኖሩት። አሁን ደግሞ በሳውዲ አረቢያ፣ በዱባይ አጠቃላይ አረብ ሀገር ያሉ እህቶቻችንና ወንድሞቻችንን አዲስ የዘረፋ ሲስተም ዘርግተው ምን በሚባል እጣ ሎተሪ፣ የመኪና እጣ፣ የወርቅ እጣ፣ የአይፎን ፕሮማክስ እጣ እያሉ ብዙ እህት ወንድሞቻችን ተበልተዋል። ከተበሉት መሀልም አንዱ ሀቢባ ቤት ቀርቧል። ሙሉ ቪዲዮን ተከታተሉ። ሁላችሁም ትማሩበታላችሁ፣ ትጠነቀቁበታላችሁ። ጅል ብልጥ ከሰው ይማራል፣ ጅል ደግሞ ራሱ ላይ ሲደርስ ይማራል ይላል ያገሬ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ ድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል እያልኩኝ እናንተን የሚጠቅም የሚያስተምር ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ከዚህ ቪዲዮ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ከዘራፊዎች ትጠነቀቁበታላችሁ ብዬ አስባለሁኝ። ምክንያቱም ለኛ አዝነው ሳይሆን ራሳቸው ኪሳቸውን ለማዳበር የሚያደርጉት ሲስተም ነው። አንዱ አልሳካላቸው ሲል በአንደኛው ሲበላ በአንደኛው ሲዘረፍ ተኖረ። አሁን ደግሞ ሌላ አቅጣጫ ሌላ መንገድ ቀይረዋል፣ ያ ሲነቃባቸው ማለት ነው። እና እህት ወንድሞቼ ቪዲዮ ላይክ አድርጉት። እንግዲህ ምንድነው የተፈጠረው ታውቃላችሁ? በሳውዲ አረቢያ ላይ፣ በዱባይ፣ በተለያየ አረብ ሀገር ላይ አሁን አዲስ የዘረፋ ሲስተም ዘርግተዋል። በነገራችን ላይ ኢትዮጵያ ያሉ ዩቲዩበሮችም ይሄንን ስራ ጀምረዋል። ግን እኔ ወላሂ መንቃት አለባችሁ። በዛ ላይ ደግሞ እንደ እስልምና ሃይማኖት ሀራም ነው ይሄ ነገር። ምንድነው እጣ እያሉ እጣ እናስቆርጣለን፣ እጣ ሎተሪ እናስቆርጣለን እያሉ አንደኛ እጣ የመኪና እጣ ወይንም ደግሞ 30,000 ሪያል፣ ሁለተኛ እጣ ደግሞ እንደዚህ የመኪና እጣ ነው 16,000 ሪያል፣ ሶስተኛ እጣ ደግሞ 21 ግራም ወርቅ፣ አራተኛ እጣ አይፎን ፕሮማክስ 17 ምናምን 17 ማለት ነው እያሉ እጣ እያስቆረጡ ነው። አንደኛው ደግሞ የባስ ይሄ ትልቁ መኪና ባስ አስቆርጣለሁ ብሎ የአንድ ሰው መግቢያ ዋጋ አንደኛው ቦታ 300 ሪያል ነው፣ አንደኛው ቦታ 100 ሪያል ነው። በኢትዮጵያ 5,000 ብር ነው 100 ሪያሉ። ያኛው ባለ 300 ሪያሉ ደግሞ በኢትዮጵያ 13,000 15,000 ገደማ ነው። እንደዚህ እያደረጉ እጣው ለስንት ሰው ነው የሚቆረጠው? ስንት ሰው ነው የሚቆርጠው? ወደ 60 እና 70 ሰው አካባቢ ነው። አስቡት፣ እያንዳንዱ ሰው 300 ሪያል፣ በዛኛው በኩል ደግሞ 100 ሪያል ይጥላሉ። ይሄንን አስባችሁ ድረሱበት። በኢትዮጵያ ሲሰላ ወደ 9 ሚሊዮን ብር አካባቢ ነው። ወደ 80 ብቻ አላቅም፣ በሪያል ብቻ ብዙ ሪያሎች እየገቡ ይገኛሉ። እሱንም ደግሞ እኮ ሰው የእድሉን የእጣውን ደርሶት ቢሰጡ መልካም። እያጭበረበሩ አሁን ይሄ እጣው የመጀመሪያው እጣ አንደኛ እጣው የደረሰው ልጅ መሐመድ የሚባለው መግቢያ ላይ ቪዲዮን ሰምታችሁታል፣ የሀቢባን ማለት ነው። ሀቢባ ቤት ክስ አቅርቧል። እሱ መኪና ይደርሰዋል። መኪና ሲደርሰው ካድ አደረጉት ጋይስ። ካድ ወሰድ መኪናውን አሉት። መኪናውን በስሙ ሊያዞር ሲል ያ መኪና መዞር አይችልም። ምክንያቱም እነዚህ ልጆች የሚሰሩት ስራ ህገ ወጥ ነው፣ ስራው ማለት ነው። በሳውዲ ህግ የተከለከለ ህገ ወጥ ነገር ነው እያደረጉ ያሉት። ይሄ ሁሉ ለምንድን ነው? በአቋራጭ ለመክበር፣ ድሃውን ለመበዝበዝ፣ እነዚህ ምስኪን የማዳም ቅመሞችን ለመበዝበዝ። ከዚህ ሁሉ በህጋዊ ያኔ ሀቢባን የነሰክሰስን የቤት እጣ ብትጥሉ አይሻላችሁም? በ2,000 ኢትዮጵያ ብር። ይሄ ህግ አያውቀው። ሲደርሳችሁ አትሰጡ። አሁን ተከሰው ሀቢባ ቤት ቀርበዋል። እና እህት ወንድሞቼ እባካችሁ፣ አንደኛ ነገር በእስልምና ሲጀመር እንደዚህ እጣ ምንድነው የሚባለው ሎተሪ ክልክል ነው፣ ሀራም ነው። ሁለተኛ ነገር እየደረሳችሁ እየተሰጣችሁ አይደለም። ሶስተኛ ነገር ያንን የእጣውን ባለቤት ሰውዬ ነው እየጠቀማችሁት ያለው።
እናንተ እየተጠቀማችሁ አይደለም፣ እየተሸመጠጣችሁ ነው። አስቡት፣ በኢትዮጵያ 9 ሚሊዮን ብር አካባቢ ነው እንግዲህ ይሄ ልጅ የተከዳው። መኪናውንም አልሰጡት ወይ ብሩን አልሰጡት፣ ክስ ቀርቧል ሀቢባ ጋር። የሚገርማችሁ ነገር እንደ አዲስ ይሄንን ስራ ጨርሰው አረብ ሀገር ያሉ ሰዎች ተነስተዋል እየሰሩ። አልማዝ ያቺ አልሚ ቲክቶከሩ እሷ ሳትቀር ጀምረዋለች ይህን ስራ። ኢትዮጵያ ያሉ ዩቱበሮችም ጀምረዋል፣ የመኪና ዕጣ እያሉ ማለት ነው። እና የመዳም ቅመሞች እስከ መቼ ነው እናንተ ስትበሉ የምትኖሩት እንዴ? ለእናትሽ 13 ሺህ ብር ብትልኪላት ትመርቅሻል፣ ብዙ ነገር ያደርግላታል በዚህ ኑሮ ውድነት። ለእናትሽ በወር 5 ሺህ ብር ብትልኪላት ልጄ ብላ ቡና እየጠጣች ዱዓ ታደርግልሻለች፣ ትመርቅሻለች። እዚህ ጋ ግን የማንንም ኪስ ነው እየሞላችሁ ያላችሁት። እጣው ቢደርሳችሁም እየተሰጣችሁ አይደለም። በእርግጥ ይሄንን ስላችሁ በሀቅ የሚሰሩ ሰዎች አሉ። አሁን ጥጋቡ ታፈሰ አሁን በሀቅ ነው የሚሰራው። ግን ደግሞ ቢሆንም ይሄ ነገር አግባብ አይደለም። ከዚህ በፊት የኦንላይን ነጋዴዎች ስንቱን ዘርፈው ነው ያስለቀሱት። የስንቱ ዕዳ ነው ያለባቸው። ቤታቸውን ሞልተው የራሳቸውን የተደላደለ ኑሮ የኖሩት ስንቶች አሉ። በኦንላይን ቢዝነስ ሰርፕራይዝ ቤተሰቦቻችሁን እናድርግላችሁ፣ ሰርፕራይዝ እቃ እናድርስላችሁ እያሉ ማለት ነው። ራሳችሁ ታውቃላችሁ ይሄን ሎተሪ ንቁረጥ እያላችሁ እንደዚህ እንደ ወንድማችን እንዳትበሉ። ለነሱ 100 ሪያል ወይም በኢትዮጵያ 5000 ወይም ደግሞ በኢትዮጵያ 300 በሳውዲ 300 ሪያል እያላችሁ ባስ ይደርሰናል፣ 21 ግራም ወርቅ ይደርሰናል፣ አይፎን ፕሮ ማክስ 70 ይደርሰናል ምናምን እያላችሁ እንዳትበሉ። እያንዳንዱ የራስን ቢዝነስ ነው የሚሰራው፣ የራስን ኪስ ነው የሚሞላው። እህት ወንድሞቼ ከባለፈው ተማሩ። ብልጥ በሰው ላይ ይማራል፣ ጅል ደግሞ ራስ ላይ ደርሶ ይማራል ይባላል። እና ብዙ እህቶቻችን ብዙ የመዳም ቅመሞች እየተበሉ ነው። እረኞችም አሁን ላይ ደግሞ በዚህ በሎተሪ ጉዳይ እየተበሉ ሀቢባ ቤት ባለ ሎተሪዎችን እየከሰሷቸው ነው። እና ከዚህ በኋላ ህገወጥ ነገር ነው እና ባትሰሩ መልካም ነው፣ ባትበሉ መልካም ነው ብዬ አስባለሁኝ። እኛን ወደውና አይደለም ሁሉም እናንተ እንድታርፉ ቢዝነስ ይሆናችኋል። መኪናውን ሽጣችሁ የሆነ ነገር ታደርጉበታላችሁ፣ በመኪናው የሆነ ነገር ትሰራላችሁ ምናምን ይሏችኋል ያዘኑ አስመስለው። በዛ በሎተሪ ግን ብዙ ነው የሚያገኙት። 60 ሰው ከ60 ሰው 100 ሪያል ከ60 ሰው 300 ሪያል ሁለት አይነት እጣ ነው ያለው። እና አስቡት ይሄ ስንት እንደሚመጣ ሲጠራቀም። እነሱ የራሳቸውን ቢዝነስ ነው የሚሰሩት። ይሄ እጣ ደግሞ በ10 ቀን ሁለት የሚጣል ነው። በነገራችን ላይ የህዝቡ የመዳም ቅመሞች ብዛቱ ማለት ነው፣ የብዛቱ ቶሎ ነው የሚሞላው። አንዱ እጣ በ3 ቀን ይሞላል፣ አንዱ እጣ በ3 ቀን ይሞላል። ከ10 ቀን ባላነሰ ሁለት እጣ ይጥላሉ። አስባችሁታል? እዛ ጋር አስቡት የሚወጣው ገንዘብ፣ የሚያገኙትን ጥቅም። እና ራሳችሁን አትግዱ። እጣውም ወጥቶላችሁ ላይ ደርሳችሁ እንደዚህ ተጭበርበራችሁ በኋላ ሚዲያ ላይ ከምታለቅሱ ታሞ ከመማቀቅ አስቀድሞ መጠንቀቅ። ሲጀመር እዚህ ጋር መኖሪያ ፈቃድ የላቸው፣ ህጋዊ ፈቃድ የላቸው። የሎተሪ የሚሰሩት ስራ ህግ የተፈቀደ አይደለም፣ በሳውዲ ህግ ማለት ነው። እና ትክክለኛ እጣ መቁረጥ ከፈለጋችሁ በሰክሰስ የነ ሀቢባ የቤት እጣ አስቡት። የቤት እጣ 2000 የኢትዮጵያ ብር ነው የምትከፍሉት። እሱ ደግሞ ህጋዊ ነው። ከዚህ በፊት የደረሳቸውን ቤቱን ሲረከቡ ምናምን አይተናል። ግን እኔ እጣን ሎተሪን አላበረታታም፣ ሀራምም ስለሆነ ማለት ነው። እና እነዚህኞቹ ደግሞ ህገወጥ ናቸው። እየደረሰ መጣው እየሰጡ አይደለም። ብራችሁን ብትይዙ መልካም ነው ብዬ አስባለሁኝ። ይሄንን መረጃ ወደ እናንተ ያመጣሁት ብዙ እህቶቼ ስለምትታለሉ ነው። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን አስቀምጡ። እጣ ለመቁረጥ የሚያሰባችሁ ከዚህ በኋላ ሀሳባችሁን ቀይሩ ማለት እወዳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮዬን ፕሊስ ላይክ አድርጉኝ። ተው